ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። እኔ ልጁ እንደው ውጭ ሀገር ያለ ምናምን ነበር ይመስለኝ። እዛው ኢትዮጵያ ተቀምጦ እዛው አዲስ አበባ ሆኖ እዛው ናዝሬት ሆኖ እዛው ጅማ ሆኖ እዛው ሆኖ ሲፈልጉ በኦሮምኛ ሲፈልጉ በአማርኛ መልስ መመለስ የሚችል ልጅ ሆኖ ነው ያገኘው። ማንንም የነካው የለም። አምላኩን ሲሰድቡበት እሱ ደግሞ ነቢያቸው መጽሐፉን ገልጦ ምንድን ነው የሚለው እያለ ይጠይቃቸዋል። ያለ ክርክር ነው ያደረገው። ንጽጽር ነው ያመጣው። ታለቀ እንደዚህ ነው አይልም ሲሉት እሺ አምጡ፣ ኡስታዞቻችሁ ይምጡ፣ የተጠየቀውን ትመልሳለህ፣ እመልሳለሁ። እነሱ ሲያገ ተመልሰህ መልስ፣ አለቀ። ክርክር። አይሻን በስንት ዓመት ነው ያገቧት? በ6 ዓመት፣ በ9 ዓመት፣ በ6 ዓመት አገቧት፣ በ9 ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነብዩ 52 ዓመታቸው ነው። ጥያቄ ነው የሚያነሱት። ከቁርአን አስረዱን። ኃላፊነት ነው የወደቀባችሁ። የማስረዳቱ ኃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው። ሙከራው እናንተ እያላችሁት ነው። የዛን ጊዜ የ9 ዓመት ህፃን ማለት ትልቅ ናት፣ ጎረምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ የሚል ከዛ ይመጡና የነብዩ ልጅ በ13 ዓመቷ ነው በ14 ዓመቷ ለጋብቻ ስትፈለግ አይቻልም፣ አልደረሰችም ብለው ከለከሉ ይላል ቁርአኑ። ይኸው እዚህ ቦታ እሳቸው የ6 ዓመት አግብተው እንደገና ደግሞ ይሄን ጥያቄ ነው ያነሱት። ከቁርአኑ ነው ያመጡት። ይህም መመለስ የነሱ ነው። ንጽጽር አለማምጣት። ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይጠቀሙባቸዋል። ይሄ የዋሃብያ እስላም እየሰራ ያለው አንድ ፂሙን ያስረዘመ ወጣት እንገላለን ብላችሁ ሁለት ሰዎችን እፉ ነው ምናምን ምን የሚባል ሰው ከምትል ለምንድነው ለሃይማኖት ቀናይ ከሆንክ የሙስሊም እምነት አያስፈልግም ብሎ የተሳደበው ሰው ነጩ ዛሬ አብይ አህመድ ጋር አለ። ሶስት ቀን ኖታል። አዲስ አበባን እየጎበኘ ነው በግልጽ በኢትዮጵያ ቴሌቪዥን። አንድም የእስላሞች መሪ አልተቃወሙ። እስልምና ውስጥ ያለው ምእመኑ የዋህ ነው። መሪው እንደ ኦርቶዶክስ ሌባ ነው። ባይዞ መሐመድ ሰው ግደሉኝ አላለም። እንደ እውነቱ ከሆነ ማንም ሰው ማንም መተቸት ይችላል። ግን አንቋሾ መሐመድን ሰድቦ አላህን ከሰደበ ሊወገር ይችላል። የተናደደ ሙስሊም ሊመታው ይችላል። እምነቱን ይወዳል ሰው ነው። ግን ቁርአን ይፈቅዳል ሰው ግደላ እንደ በቁርአን በኃይል ነው እንደምታሳምነው አይልም። የሙስሊምን እምነት ለማንቋሸሽ የሚደረግ ነው። ግለሰብ ነው። በህግ አለ፣ ይጠየቃል። ለፖሊስ ማመልከት ነው። በሃይማኖት በኩል መናገር ያስከሳል ከተባለ ፍርድ ቤት ቀርቦ ነው ሊቀጣ የሚገባው። እኔም በሆን ካጠፋው መቀጣት አለብኝ። የሰውን ሃይማኖት ማርከስ አልችልም። መተቸት ግን ይችላል። መብቴ ነው። ተፈጥሯዊ መብቴ ነው። መሐመድ አያድንም ማለት እኮ ይችላል እንዴ? እነሱ ኢየሱስ አያድንም ይላሉ። ትክክል ናቸው፣ መብቱ ነው። እኔም አይ መሐመድ ሰው ነው አያድንም ማለት ይችላል። ከመቃብር አልተነሳም ማለት ይችላል። ግን ደግሞ ሌላው ሰው ኖ መሐመድ ሆሊ ነው፣ መካ ላይ ብንሄድ እኮ መንፈሱ አለ የሚል አለ። ትክክል ናቸው እነሱ። መተቸት ወይ አለማመን ማመን መብት ነው። መሐመድን አላህን ቢሰድብ ታጋኑ ነው። አላውቅም እግዚአብሔር ቢልስ ሁለቱንም አላውቅም ብሎ ቢሳደብ መብቱ አይደለም? መብቱ እኮ ነው። በኢትዮጵያ ውስጥ እግዚአብሔርን መሳደብ የሚያስከስስ ከሆነ በፍርድ ቤት ነው መጠየቅ ያለበት። ኢየሱስን መሳደብ፣ ማርያምን መሳደብ፣ መሐመድን መሳደብ፣ ቀሳውስትን መሳደብ ምንድነው? ህግ የሚያስጠይቅ ከሆነ የሀገሪቱ ህግ ነው የሚጠይቀው። ከዚያ ውጭ ግን መሐመድ ተሰድቧል፣ ኢየሱስ ተሰድቧል የሚል ሰው እንግደል የሚል ካለ ከክርስቲያን ወገን ተነስቶ ሙስሊም እንዲሰድቦኛል ብሎ ልግደል ብሎ የሚነሳ ቄስና መለኩሴ ዲያቆንና ምእመን ካለ ወንጀል ነው። ከክርስቲያን ከሙስሊም ወገን ተነስቶ አንድ ሰው ስለሰደበ በህብረት ተነስተ አጣድፈን እንግደለው የሚል ካለ ነውር ነው። አንድ ግለሰብ ነው፣ በህግ ይጠየቃል።
ለምን ትልቁን የእስልምና እምነት ማርከስም ቢሰድብ እንኳ ሙስሊሞች መንጠቀቅ አለባቸው። ቢሰድብ እንኳ ለምን መሰላቸው? መልካም እምነታቸውን ጦርነት ሊያስነሱባቸው ማለት ነው። የሚወዳቸውን ኦርቶዶክስ ሊያስነሱባቸው። አንድ ሰው ላጠፋ ያ ሰው በህግ ቁጥጥር ስር መዋል ይችላል። ከህብረተሰቡ እኮ ይተፋል እኮ በሄደበት ይሸማቀቃል። ስለዚህ የሚያዋጣው እንግደል ሳይሆን ህግ ካለ በህግ ማቅረብ፣ ህግ ከሌለ መተው ነው። መልስ ሰጠህ ይሄ እኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም። ኦርቶዶክስ እስልምን ወይም ደግሞ ፕሮቴስታንት አንቋሽ አይልም። ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም ብሎ መልስ መስጠት አለባቸው። ስለዚህ አሁን ይሄ የመጣውን የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅምም። መጥቶ እናንተን እንዲህ እስካልነካ ድረስ ኢየሱስ ሲሳደዱ ላያገባኝ። እኛ ለሙሐመድና ለኢየሱስ ጠበቃ ያደረገን ማለት ነው። ጭንጋፎች ነን እኮ እኛ። ሰው ማለት እኮ ኢምንት ነው። ለአላህ ከቆም ካንተ በጣም ችግር አለብን። እኔ ለኢየሱስ አልቆም። ኢየሱስን የፈለገው ሊያደርገው ይችላል። ለምን? ኃያል አምላክ ነው። እኔ ምን አገባኝ? አንድ ፍጡር ምን ኃይል አለኝ? ሙስሊሙ ተነስቶውን ኢየሱስ ሲቃወም ነው የሚውል እና አትቃወሙ እላለሁ። ያገኘሁት ሙስሊም ሁሉ መግደል አለብኝ? አልችልም። ኢየሱስና ማርያም ፓወርፉል ከሆኑ ለራሳቸው ይሆኑ፣ አያገባንም። ሙሐመድና አላህ ፓወርፉል ከሆኑ ለራሳቸው ይቁሙ። ልጁን አሳደው ከገደሉ ሌላ የሃይማኖት ጦርነት ሳይሆን የግል ቂም አለባቸው ማለት ነው። ስለዚህ እነዚያም ሰዎች በህግ መጠየቅ አለባቸው። የሃይማኖት አመለካከቱን ተጠቅሞ እንገላለን የሚል ኦሮሞ ካለ ዛስ ስቱፒድ። ለምንድን ነው እስልምና አያስፈልግም ብሎ የተናገረውን ባለመድረክ ነጭ ከአብይ አህመድ ጋር 3 ቀን ሆኖታል ከገባ። እያያችሁታል በኢትዮጵያ ቴሌቪዥን ዜና እየተነገረ። ለምን አልተቃወማችሁ እናንተ ሌቦች? አንድ ፂሙን ያሳደገ ክርስቲያኑን የምታሳድድ ለምን ታሳደዋል? መብቱ ነው መናገር። ባይዞ ስድብ ከሆነ ነው እኔ ማልቀበሉ። መተቸት ግን ይችላል፣ መብቱ ነው። አላምንም ማለት ይችላል። አንድ ሙስሊም መጥቶ በኢየሱስ ባናት ተዘቅዘቅ አላምንም ማለት ይችላል። እና እንዴት እንደዚህ ያልክ ብዬ ልገለው ነው? ለሙሐመድ እቆማለሁ፣ ለታቦት እቆማለሁ። ድስኩራ። ስለዚህ አሁን የጠየከኝ የፂም አስረዝሞ መንቀሳቀስ እና እንገለዋለን ማለት የአክራሪ ሙስሊሞች አካሄድ ይመስለኛል። መሐመድን ቢሳደብ በህግ ይጠየቃል እንጂ አንድ ሰው በአደባባይ አይገደልም። መሐመድ ግደልልኝ አላለም። የተረገመ ነው ብለህ ጸሎት አድርግበት። በጸሎታል ሰው ምንድነው ተብሎ በጾምና በጸሎት። ታዲያ ምን አባትክ ነው ጦር ሰብከ የምትሄደው? ይገደል ምናምን ማን አንተ ምገል? የሀገሪቱ ህገ መንግስት አለ ተብሏል። ወንጀለኛ መቅጫ አለ። ለምን አትጠይቁት? እስልምና ያስፈልግም ብሎ ያለውን ነጭ ግን ከአብይ ጋር ስታየው አንተ ኦሮሞ አንተ ጠብደን ያን ሰው ይገደል ስትል ያየው ሰው እስኪ ያንን ጠይቅ። መብት ነው መጠየቅ፣ መብት ነው። ልግደል ማለት ግን ወንጀል ነው። መጠየቅ መብት ነው። እንዴት እኛ እምነታችን ብሎ ማጠልጠል ትችላለህ፣ መመለስ ትችላለህ፣ መስደብ ትችላለህ። መልሰው ወጣ ማለት ነው በላይ እሱ በላይ ከሆነ አንተም በላይ ምን አባቱ ያመጣል? ግን ሁለቱን እምነት አጋጅታችሁ የህዝቡን ሰላም ለመረበሽ የምታደርጉት የብልጽግናዎች ኦሮሞዎች ሴራ። ክርስቲያንም እስልምናም በጸሎት ነው የሚያምኑ፣ ሰው በመግደል አያምንም። ስለዚህ ይቅር በለው አላህ ልቡን ክፈትለት ብለን እናጸልይ። እውነት ከሆነ ውሸት ነው አታምኑበትማ፣ ውሸታችሁ ነው ሙስሊም ነን የምትሉ። በአብዛኛው ግን ሙስሊም ያልሆኑ ኦሮሞዎች ዋቄ ፈናዎች ናቸው፣ ዋቄ ፈታዎች ናቸው። አትመኗቸው። ሁለቱን ትልልቅ እምነት ያለውን ህብረተሰብ አጋጅተው የፖለቲካ ቤኔፊት ለማድረግ የሚደረግ እንቅስቃሴ ነው። ይሄንን ማስቆም አለበት። ጨዋው ሙስሊም ነው ሙሐመድን ሰደበ፣ ኦኬ ሰደበ፣ ይቅር ይበለው፣ ጸሎት አድርጉለት፣ ደግሞ እንዳይሰድብ አስጠንቅቁት። እምነታችን እንፈልገዋል ማለት አለብህ እንጂ ወጣ ግን ግዳለው ምናምን በለው። ኢየሱስን ነክቷታል፣ ማርያምን ነክቷታል። ይኸው ማርያምን ተቻለሁ ነው። ስውሯ ማርያም የለችም። ማርያም አንድ ነች። በእግዚአብሔር አብ ቀኝ እጅ ተቀምጣለች ተብሏል። በልጇ ቀኝ እጅ ተቀምጣለች ብለኸኛል፣ ጽፈሃል ብራና ላይ። ያን አንብቤያለሁ። ስውሯ ማርያም ግን መሬት ላይ እንደሌለች እቃወማለሁ። ጀሪካ ይዘህ ጸበል ወጣልኝ ምናምን ቧንቧ የምትል ሌባ፣ እስኪ ለሚገደለው ሰው ውጡና ተናገሩ። ኦርቶዶክሶች ደግሞ ስለዚህ ስለሚባረረው ልጅ ወጥቶ ሲለፈልፍ ነበር አንዱ ፂሙን አንድ ጳጳስ። አንተ ሌባ ወራዳ አይቻለሁ ትናንት ማስጠንቀቂያ ስትሰጥ። ከዚህ በኋላ ሙስሊም ሰግጬ ነው የምነግርህ፣ ይሄ ሰውና ሁለቱ ቢነካ እንቀሳቀሳለን። ወረኛ ነህ። ለምን ትንቀሳቀሳለህ?
ማን ስለሆንክ አንተ ብትከሳከስ? እነሱ ስህተት እየሰሩ ነው ማለት ያለብህ። ጀህል የዚህ ዘመን አቡ ጀህል ነው። እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ባለጌ ልጆች 12 ዓመትና 13 ዓመት ህፃናቶች ናቸው አለ። አብዱራህማን ኢብኑ ዐውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ። በቀኝ በኩል መጣና ነካ ነካ አደረገኝ። አንዱ ዝቅ ስል የሆነ ህፃን ልጅ ከቁመቱ በላይ ሰይፍ ይዟል። ያ አሚ አለኝ፣ አጎቴ ወይ አቤት፣ የታለ አቡ ጀህል ብሎ ጠየቀኝ አለ። ምን ታደርገዋለህ አቡ ጀህልን ብዬ ስጠይቀው ነብዩን ተሳደበ ሲባል ሰምቻለሁኝ አለ። እዩ ስሙ፣ የ12 ዓመት ህፃን ልጅ ታዲያ ምን ታደርገዋለህ? ነብዩን ተሳድቦ እንዴት በህይወት ይኖራል አለ። እገለዋለሁኝ አለ። ይሁን እዛ ጋር አለው አቡ ጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ነው ይታይ ነበር። ይሁን እዛ ጋር አለው። ከዛ እየሮጠ እሱን ልክ መልስ እንደሰጠሁት በዚህ በኩል በግራይ በኩል ቀሰቀሰኝ። አንዱ እግሬን ነካኝ። አጎቴ ሆይ አቡ ጀህል የታለ አለኝ። የዚህ ልጅ ታላቅ ነው። ምን ታደርገዋለህ? ለምን ፈለከው? ነብዩን ይሳደባል። እገለዋለሁኝ። ከዛ አሳየሁት ለሱም ማለት እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለቱ። ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደም ተላውሷል። ገደል ነው እያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተልቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል። ይሄም እኔ ነኝ የገደልኩት። እስቲ ሰይፋችሁን ስጡኝ አሉ ያላህ ተኝ። ሰይፋቸውን ሲያዩ ሁለቱም በደም ተለውሷል። ኪላኩማ ቀተለሁ፣ ሁለታችሁም የገደላችሁት ማሻአላህ አሉና ደስ አላቸው ነብዩ። ግን ይሄ የዚህ ኡመት ፊርዓውን የሆነ አቡ ጀህል መሞቱን እጠራጠራለሁኝ፣ ማን ያረጋግጥልኛል? አብዱላህ ኢብኑ መስዑድ መጣ። ያ ረሱላህ እኔ አረጋግጣለሁኝ አለ። አቡ ጀህል መሞቱን እኔ አጣራለሁ አለ። ፈለገ እዛ ጦርነቱ ላይ ከሩቅ ይታያል ከነግዝፈቱ እዛ ተገኘ። ከዛ ሄደ ሰይፉን ይዞ አብዱላህ ኢብኑ መስዑድ አንተ የአላህ ውሻ አለ። አላህ ያለ ለመጨረሻ ነው ያደረገ። ነብዩን ነክቶ ሰላም የሆነ ሰው የለም ወላሂ የለም። አንተ የአላህ ውሻ ያለምና አላህ እንዳደረገ አለ። እግርህን ከጭንቅላቴ ላይ አንሳ አለ። ጥጋባቸው አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረከው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነው አለ። አንገቱን ቆረጠውና እንደ ውሻ የጎተተ ነብዩ ጋር ይዞላቸው መጣ። ይህንን አላህ ገላገለን አለ። ይህንን ገላገለን አላህ አለ። አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። አላህ ይገላግለን። አላህ ይገላግለን። ልክ የአቡ ለሃብ ልጅ ነብዩን ተሳደበ። ዛሬ እሱ ሊያመጣ ሰው 400,000 ብር ይሻለማል። በመጅሊሱ ስንፍናና አንዳንድ ወንድሞችም ደግሞ የማይችሉትን ኃላፊነት ተቀብለው ዝም ብሎ ፖስት ብቻ አድርገው ተደውሎ መረጃ ሲሰጣቸው ግን አንድም ነገር ማድረግ ባለመቻላቸው ልጁ ወጥቷል። ሴቶች ባዶ እግራቸውን ነበረ አስፋልት ላይ እየሮጠች መኪና ስታባረር የነበረው ማለት ነው። እሱ ይዞ የሄደውን መኪና ህፃናቶች፣ የአካባቢ ሙስሊም ህፃናቶች 14 ዓመት 13 ዓመት የቻሉትን አድርገዋል። እኔ የተላከለኝ ቪዲዮ በጣም የሚያሳዝን ነው። ህፃናቶች ማለት ነው። ስለዚህ ትላንትና ትልቅ ዋጋ አስከፍሎናል መጅሊስ።